ይሄ ነው አርሰናል ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይ ምዛ ለንደንም አሉ እዚህም አሉ አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩ ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦ ምናምን ተስፋ መቁረጥ እየመራ ቴብል ላይ እየመራ ሜዳ ላይ 0-0 እየተጫወትክ እያጠቃ እንዴት በቡድን አታምን በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ እንዴት ካሸነፍን በኋላ አብረን ጨፍራለህ ከኛ ጋር ገባ አይደለ ደጋፊ ማለት ክለብህን ደግፈህ ነው የምታሳየው መጀመሪያ ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው አንተ የዛኔም ጎበዝ ደጋፊ ኮንክ አታለቃቅስም ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ በቡድን እምነት ይኑርህ አርቴታ ዛሬ በጣም ነው ያኮራህ 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት 0-0 እያለ ትክክለኛ ውሳኔ ማርቲኔሊ ማስገባትን አልወደድኩም ግን አንተ የምታውቀው ነገር ይኖራል ችግር የለውም ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን ይፈልገዋለሁ ከዛ ዳውማን ክሮስ አረገችው ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ አገባ ከዛላ ዳውማን ብቻውን እንዴት ያጣጣፋቸው እንዴት ያጣጣፋቸው ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል እንደዛ ነበር የምናውቀው ለካ ጀለስካ 2-3 ተጫዋች ብቻውን አጥፋሩ የምታገባው ያንቺ ቪዲዮ ካሚን ራይት አፕ we are the gunners ገና ሃንግማ ሲቲ ይጥላል ዛሬ ማታማ እኔ ወዴት አባታችን ነው የምንሄደው እኔ ወዴት ነው የምሄደው ወይኔ ጉድ ይፈላ አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ ግን እኔ መቃጠል የለብኝም ፈርስት ሃፍ ተናግሬያለሁ ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር አርሰናል ደግሞ አንድ ጎል እንደሚያገባ የታወቀ ነበር ለምን 90 መጠበቅ እንደፈለጋችሁም አልገባኝም የዋንጫ ቲም አጮት ይሄ ነው በቃ የዋንጫ ቲም ስቶን ይሄ ምንም ማንሰካከሰው ነገር ነው የኔው ቲም ያሸንፋል እሱ አሳስቦኝ አይደለም ግን እንደዚህ አይነት ቻንሶች ላይ ኤቨርተን ተጠቅሞ ቢያንስ አቻ እንኳን ቢወጣ ያለቀ ጨዋታ ብያለሁ ኮዴኮ ፒክፎርድ እዛ ደርሷል ለነገሩ ተውት ያለቀ ጨዋታ ነው አጠሮ ምናምን ጭራሽ አያቆመኝም የዘንድሮን ዋንጫ ማንም አይቀማኝም ማንም ሙሽራ ነኝ ነው እንደምቆጥሩት ለኔ ነው ወይ የምቆጥሩት በዛች ዮፍ በመታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምቆጥሩት ለማን ነው 19 ቲም ላይ ቋጠረብኝ የኔ አጥቂና የኔ ታዳጊ የት ሂደው ታጥቂና ታዳጊ የት ሂደው ማክስ ዶማን አድምቀ ጻፈው ይሄን ስም አድምቀ ጻፈው እንደገባ ትርምስምሱን አወጣው እንደገባ በቃ ማን ይቀመው ማን ይንካው ኤብሬቼዜ በኪዳን ምርታረዛ 11ንም ተጫዋች ነው የምንጠራው ምን አይነት ምሽት ነው ግባና ወጣ ወያላ ሰርጋችን ደርሷል ተዘጋጁ ሰርጋችን ደርሷል ሚዜ አሰፍቼ ነው ማለብስሽ አሰፍቼ አዲሱ ሜሲ ለንደን ላይ ተወርዷል ማክስ ዶማን አርሰናልን ከጉድ አውጥቷል መድፈኞቹን የሊጉን መሪነት በ10 ነጥብ ልዩነት እንዲያደርጉ ምክንያት ሆኗል አስደማሚ ጨዋታ አነጋጋሪ ፍልሚያ የተመለከትንበት ጨዋታ በአርሰናል አሸናፊነት ተጠናቋል የሚኬል አርቴታ ቀያሪዎች አስደማሚ ነበሩ በመጀመሪያው አጋማሽ አርሰናሎች ፔናልቲ ሊሳጣቸው የሚገባበትን ሂደት ከአበርዝ የፈጠረ ቢሆንም በቫር የተመለከቱትም የመሃል ዳኛውም ይህንን መከልከላቸው አነጋጋሪ ነበረ በኋላ ላይ ጨዋታ እንቅስቃሴውን ስንመለከተው ግን የፍጹም ቅጣቱን የሚያሰጥ እንቅስቃሴ ነበረ ኤቨርተኖች በተረጋጋሚ በዲስቦሪ ሆል በማክኒል እንደዚሁም በኒዳይ የሞከሯቸው ሙከራዎችን አርሰናል በተከታታይ አክሽፏል በተለይ ካላፊዮሪ ያከሸፋት ኳስ እንደዚሁም ግብ ጠባቂያቸው ላይ ያከሸፏቸው ኳሶች የሚገርሙ ነበሩ አርሰናል ከዛ በዘለለ ግን በሁለተኛው አጋማሽ ተመርተው ሲመጡ ጨምቀው መጫወት የጀመሩ ሲሆን ሚኬል አርቴታ በሁለተኛው አጋማሽ ካቨርዝን እንደዚሁም ደግሞ ማዱኬን ዙሜንዲን ቀይረው ያስወጡባቸው ሙቭመንቶች አስገራሚ ነበሩ የገቡት ሂንካፔ የኮሬሽና እንደዚሁም ማክስ ዶማን እነሱ ጥምረት ጎል አስገኝቷል ዶማን በረጅሙ አሻገረው ሂንካፔ ኳሱን ጨረፈው ከዛ በኋላ የኮሬሽ አስቆጠረው ሁለተኛው ጎል ስትቆጠር በተመሳሳይ የኮሬሽ ከማዘን የተመታውን ኳስ መለሰው
በካውንተር አታክ መጥቶ ማክስ ዶማን ቀጣቸው። አርሰናል 2-0 በማሸነፍ የሊጉን መሪነት በ10 ነጥብ ልዩነት እየመራ ነው። ከጥቂት ደቂቃዎች በኋላ ሲቲ ወደ ለንደን መጥቶ ከዌስትሃም ጋር ጨዋታውን ያደርጋል። ምን ይጠበቃል? አብረን እናያለን፣ አብረን እንመለከታለን። ዩቲዩብ ላይ ገባ በሉ፣ ሲቲ ስፖርት ላይ ሰርች በማድረግ ግቡ። የዌስትሃም እና የሲቲ ጨዋታ ይቀጥላል። ሲቲ ዛሬ አቻ ከወጣ ከተሸነፈ የፕሪሚየር ሊጉ የዋንጫ ጉዞ የሚያበቃ ይመስላል። ምን ጠብቃላችሁ? ሀሳብ ስጡበት። የማክስ ዶማን እንቅስቃሴ እንዴት አገኛችሁት? ማክስ ዶማን ወርቅ ነው። ማክስ ዶማን ዳይመንድ ነው። ማክስ ዶማን በአጠቃላይ የከበረ ማዕድን ይመስላል። ይሄ ተጫዋች በዚሁ እንቅስቃሴ የሚቀጥል ከሆነ ዓለምን የመቆጣጠር አቅሙ ከፍ ያለ ተጫዋች ይመስላል። ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም